ባሏን አርዳ ጎረቤቶቿን ጠርታ ከመሞት በፊት በሰላም መገላገል ነው። ዳንኤል ክብረት ከስልጣኑ ወይ ጉድ ወይ በላይነሽ አቤት አቤት ሳይሰማ መስከረም አይጠባል ወያቴ ባሏ ሁለተኛ ሚስት ተደብቆ ሲያገባ ሰምታ የፈጥር ጊዜ ፈጥር አለልኝ ሙስሊሞች ፈጥር የሚባል በዓላቸው የዛን ጊዜ ባሏን አርዳ ጎረቤቶቿን ጠርታ የፈጥር በዓልን አክብረዋለች። እቺ ልጅ ዘግብ እንደው ሚዲያ ላይ ሰምቼ እንዴት ነው ይሄ ነገር በሙስሊሞች ያቆባለፉ ስለዚህ ነበር እዚሁ ከሁለት በላይ ማግባት ይቻላል ሲባል ሰምቼ አሁን ምን እየተኮነ ያለው እኔ ፌስቡክ ላይ ቲክቶክ ላይ እንዲስንቀሳቀስ አልኩሽ ይሄንን ሰምቼ ይሄው አልኩሽ በቃ ስንቀሳቀስ ሁሉ ሰውነቴን ቀፈፍ ይለኛል አልኩሽ እንደው ስጋ መብላቱ በቀፈፍ ይለኛል አልኩሽ እውነቴን ነው የምልሽ ሙች በላይነሽ እንደው ሰውነቴን ቀፈፍ ያለ ይሄ ከባህላችን ከሴታችን ውጭ ነው። አዳምና ሔዋን እኮ አርደው እንዲበሉ የተፈቀደላቸው እንኳን ከዛ ውጭ እኮ ወይ አሁን ጉድ እየመጣ ዘውጭ ነው እንስሳም እንኳን ነገር እንስሳም ወይ ይበላል አይደለም የሰው ልጅ አይደለም እግዚአብሔር ባሪያና ባሪያ እንዲህ ማለት ቀረውን የሰው ልጅ እንደው ስጋ መብላትና ማስበላት ቀርቶ ከእንስሳትም ምንድነው ሾና ክፍት ይባላል ለማንበላክ ጉድ እንደው ወዴት እየሄድን ነው ጎበዝ እንደው ምን ያክል እንደው አጋንንት ቢጣወተን ነው እንደው እንደዚህ እንደው ወርደን ዝቅጥ ላይ ተቀመጠ ነው እግዚአብሔር ማስተዋል ምን ብለው ነገር የለም እሙች እንዴት ነው የሰው ስጋ የሚበላው ጭራሽ ፈጥር ላይ ባሏን ስጋ በሙስሊሞች እስከ 7 ነው እስከ ዘበላይ ነው ሲሉ የሰማሁት ነው ምንስ ጆሮ እኔ እንደም ማግባት ይቻላል ብሏና ምን ችግር አለው ካገባ ባህላቸው አይደል እንዴ እሱም እኮ መጽሐፍ የሚልለት ነው የፈጸመው ካልሆነ መለያየት ደግሞ እንዳለ እውነትም ውሻው ተረጋ ያገለግላል እንደው ውሻው እንዳለው መለያየት እያለ እንደው ማረዶንስ ከማረዱ ደግሞ አርዶ መብላት እግዚኦ ተሰውት እግዚኦ ማአሞድ ደፈስ ቅዱስ አዶ አምላክ እግዚኦ እንደው ምን ታሰማኝ እኔ እውነቴን ነሽ ባለፈው እንደው ፌስቡክን ፍንጥር ሳረገው ምን አይልሻለሁ መሰለሽ እንደው ከኢትዮጵያ ውጭ እንደው ሀገባንም ተጠጣቶልኛል ከኢትዮጵያ ውጭ ስለሆነ ብቻ ትኩረት አልሰጠሁትምና እንዴ ሳነበው ምን ይላል መሰለሽ ረባን ጥይት የ25 ዓመት ወጣት ፍቅረኛው ስትማግጥ አግኝቶ አርዷት ሬስቶራንት ወስዶ ስጋ ቤት ተንጠልጥላ ተገኘች ብሎ እንደው ቁጭ መቀመጫውን ፍንጥዝርጋ እንደው ቁጭ ሰው ተገኘ ተብሎ ዜና ተዘግቦ አይቼ እግዚኦ የራሴን ይዤ ጩሄ ሄደ ተነሳ ጭራሽ እንደው ሀገር ኢትዮጵያ ላይ የሰው ስጋ የሚበላበት ሰው እንደው እግዚአብሔር ባሪያና በአምሳሉ የፈጠረው ሰው እንዴት ነው የሚበላው እንደው እንዳልሽው እንደው እንኳን እንደው ከእንስሳት እንኳን እንድንበላ የተፈቀደ ነው እኮ ተለይቶ የተቀመጠ እንዴት ሰው የሰው ስጋ ይበላል እናቴ እንደው ማን ይሙት እንዴት ነው የሰው ስጋ የሚበላው እንዴት እናቴ ኢትዮጵያ ወይኔ እናቴ ኢትዮጵያ ጭራሽ የሰው ስጋ እስከመበላላት ደርሰናል እናቴ እግዚአብሔር ማስተዋሉን ይስጥ ሌላ ምን ይባላል ሰብስክራይብ ለምንድን ነው የማታደርጉት አሁን ማርኩ እልዬ አቤት ጉድ ላየናት ምን አላለች አሉ ወንበር ያላየነው ያልሰማነው ነገር የለም አይወልህ ዳንኤል ክብረት ያሽቃባጭ ያጎዝጓጅ ታውቂያለሽ ኦርቶዶክስ ተዋህዶ እምነትን መስዋዕትነትን ያስከፈለው ለወጋሪ ረሳይና ያ ሁሉ ጊዜ አደረጉሽ ለሞተልሽ ራሱ ድብን ይበል እንደው ከስልጣኑ ተሰናውቷል ተብሎ ይልሽ ሀበሻ ሚዲያ ፌስቡክ ላይ ለቆ እየተበጠረልሽ ነው አሁን እንግዲህ እኔ ሁሌ እላለሁ እና ተባረረ ማለት ይልሽ እኔ እህትሽ ፊቱንማ ለቅላቂ ነው እሙች ወንድ ልጅ ቆፍጠን ለክሲል ነው ደስ የሚለው እንዴ እኮ አይደለም ጋኔል ነው እንጂ ዳንኤል የትኛው
ዳንኤል በእምነቱ ጠንከረው ስምን መልአክ ይወጣል ያወጣ የሚባል እሱ ስምን ሰይጣን ያወጣል ነው እንደ ኢትዮጵያ ኦርቶዶክስ ተዋህዶ ነው እኮ ያስደፈረ አይያው እንግዲህ እግዚአብሔር በሰፈሩት ቁና ይሰፈርልዎታል ያለው እንግዲህ አሁን እንግዲህ ወደ መልስ መዞሩ ነው መሰለኝ እግዚአብሔር ተቆጣ መሰለኝ ቁጣ በትሮን አነሳ አሁን እንግዲህ ረጋጭ ይበዛል ይህ እንግዲህ መቼም እውነት ጨርሰሽዋል የሆነ ሰዓት የሆነ ሰውዬ ተሳስቼ ስሙን አውጥቼው ነበረ የኢትዮጵያ ሕዝብ ሾርት ሚሞሪ ነው ያለው ብሎ ነበረ አሁን እንግዲህ ይለይልናል በአንድ ደቂቃና በ30 ሰከንድ ቪዲዮ አጥፍቻለሁ ይቅርታ አድርጉልኝ የኢትዮጵያ ሕዝብ ይቅርታ አድርጉልኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይቅርታ ታድርግልን ሲባል እግዚአብሔር ይቅርታ ይወዳል እግዚአብሔር ባይናችሁን ያላያችሁት ይቅር ካላላችሁ በሰማይ ላይ እንዴት ኧረ ማን ጠቅሰው ጥቅስ የለም አዳም የሌለበት ካለ ይውገራት ይምታት ሲባል ሄዱ የማንመዘው ጥቅስ የለም ይሁን እንግዲህ ሾርት ሚሞሪ ያለው ማን እንደሆነ ይለያል የኔ ሚሞሪ ሾርት አይደለም ማንጥዬ የኔ ሚሞሪ ሾርት አይደለም ሙቼ የኔ ሚሞሪ ሾርት አይደለም ጸጉሬም እያደገ ነው እናንተ ወይ ጉድና ጅራት በስተኋላ ነው አሉ ሙቹ እውነትሽን ነው ባለስልጣናት መሬቱን አንረግጥም ያሉ በይታዩ እናቴ እኔን አላስቀምጠኝ ነው አንድ ቃል ዝምታ አይደለም እንደው ይደርሳል ወዮ ላቁን ይደ ባለስልጣኖች ወዮ እናንተ ነው ብለው ሁሌ ምክንያቱም ምን መሰለሽ ማለት በላይነሽ ስልጣን ነገ ይቀራል ስልጣን ላይ ነገ ይወረዳል ሰው የሚኖረው ከህዝብ ጋር ነው የዛን ጊዜ ሰው ጋር መኖር አትችሉም ተው ስልጣን ማለት ህዝብን ማገልገል ነው ሌላ ምንም ነገር የለም በየሁሉ ያዜማለውኝና ይልሽ ዳንኤል ክብረት ከስልጣኑ መሰናበቱን ሹክ ይብሏል ሀበሻ ሚዲያ ልሻለሁኝ እንግዲህ ማን ጋር እንደሚኖር የለም ነገሩ እሺ ይላልውኝ አይ እስኪ የሚያስተከርነው ይብሳል ወንድ ልጅ እስከሚያገኝሽ በእጁ እስከሚያደርግሽ ድረስ የሚያሳያቸው ባህሪያትን እንደው ለእግዚአብሔር እንኳን እንደዛ እንደው ባህሪ ቢያሳይ እንደው ክንፍ ያወጣም ብለሽ ታምኛለሽ እውነቴን ነው ብለሽ እንደው የምላችሁ ሴቶች ፍቅራችሁ ተዳራችሁ ከምንም በላይ እንዲባረክ መልፋቱ መጸለዩ በጾም በጸሎት መጠየቁ ጸበል መጠመቁ ብዙ መንፈሳዊ ድካሞችን ማድረግ የግድ ነው ይሄን ሁሉ አድርጋችሁ ደግሞ እግዚአብሔር ያልፈቀደው ከሆነ ደግሞ ከመሞት በፊት በሰላም መገላገል ነው በሰላም መለያየት ነው በሰላም መለያየት ይሻላል እንደው አሁን እንደውኛ ከውሻ ያነሳሳሳሰብ ከያዝን ቆይተናል እንጂ እንደው አብዛኛው የሰው ልጆች አንድ ውሻ አላሉና በድሮ ጊዜ እንደው ተስካር ሲወጣ በቁም ተስካር ማለት ይወጣውና ተስካሩን የቁም ተስካር ተወጡ ውሾቹ ተሰብስበው ከዛ ጥንት ሲበሉ አንዱ የጎረቤት ውሻ ለድግስ የምን ድግስ ነው ይልና ድግስ የተደረገበትን ቤት ውሻ ጠየቀው የጎረቤት ውሻ ማለት ነው ያ ውሻ ምን ይለዋል ለጎረቤት ውሻ እንደው ባለቤቴ ራሱን ሊያጠፋ ብሎ የቁም ተስካር ያወጣ ነው ይለዋል ምን ሆኖ ነው ራሱን ያጠፋው ሲል ባለቤቱ ጋር አልተግባባምና ራሴን አጠፋለሁ ብሎ ይሄው የቁም ተስካር ያወጣ ነው አለ ከዛ ያ የጎረቤት ውሻ ደግሞ ምን ቢለው ጥሩ ነው መፍታት ሳለመ ሞት አላሉ ዱራሉ ፍቺ ይባል አይታወቅም ይሄን ሁሉ ንግግር ለውጥ ሲካሄዱ ጎረቤት ያ ራሱን ሊያጠፋ ያለው ሰውዬ ተደብቆ ሲያዳምጣቸው ነበርና ለካ መፍታትም አለ እንዴ ያለና ከውሻ ላይ ተምሮ ከመሞት ይልቅ
መፍታት ይሻላል ብሎ ሚስቱን ፈታት። እሱም ከመሞት ራሱን አወጣና እንደው ልፉበት፣ መጀመሪያ ለትዳር ይለፋል። ራሳችሁ ጠብቃችሁ ልፉበት። ለፍታችሁበት እምቢ ካለ ደግሞ የውሻው ምክር መቀበል ነው። የውሻው ምክር ይጠቅማል። ምናልባትም እኮ ያ ሰው አካላችን ላይሆን ይችላል። በራሳችን ፍላጎት በራሳችን ስሜት የእግዚአብሔር መልካም ፍቃድ ውጪ የገባንበት ትዳርም ሊሆን ስለሚችል መጀመሪያ መልፋት ነው። መጾም፣ መጸለይ፣ ጸበሉን መጠመቅ፣ ብዙ በትዳር ላይ የሚሰሩ ክፉ ደባዎች ስላሉ ያንን ከሆነ ስለማይታወቅ በመንፈሳዊ ሕይወት በእምነታችሁ መጠንከር ነው። ያ ካልሆነ ግን መፍታት ሳለ መሞት መፋታት ነው፣ መለያየት ነው እንጂ ካስታወሳችሁ እንደዛ ላይ እንኳን የምትሰስት ሞዴሏ ቀነኒ ብዙ የተበላለዙ የተደረደረችበት ነገሮች ሁሉ ፎቶዋን እየታየ ዝም እየተባለ ጭራሽ ደግሞ ሞቷን የተሰማውና የስክታ ዳርዳሩ እስስ ነው እህቴ፣ እስስ ነው እስስ ይላል። ከዛ እስክታው ይነካዋልና የሞትን ዳርዳሩ መበላለዝ ነው። ጥፊ ይመታል፣ ቦክስ ይመታል፣ ብዙ ነገሮች አሉና እንደውነት ለመናገር ይሄ ያንቺ ቁስል ያልገባበት ቤት የለም። ብዙ ቤቶች ላይ ገብቷል። ብዙ ቤቶችን አፋርሷል። ብዙ እህቶችን፣ ብዙ እናቶችን ህይወት ቀጥፏል። ግን ሳይቃጠል በቅጠል ነውና አንቺንም እንዳናጣሽ መላበይ ውሽ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አመላቸውን አንዳንድ ወንዶች ይጎዘጎዛሉ፣ ይነጠፋሉ። በእጅ ካስገቡ በኋላ ደግሞ በተነጠፉት በተጎዘጎዙት ልክ ደግሞ እንጎዝጉዝሽ እንጠፍጥፍሽ ስለሚሉ እንደው ውድ እህቶቼ ራሳችሁን ጠብቁ። እንደው ምን እንደሆነ አናውቅም ነው የዘመኑ አይደለም። የዘመኑ ምን አደረገ? ይመሻል፣ ይነጋል፣ እንበላለን፣ እንጠጣለን። ዘመኑ ምንም አላደረገም። እኛ ግን እንደው አላውቅም ምን አይነት ርኩስ መንፈስ እንደተጣወተን የምንሰራቸው ምግባሮች የምንሰራቸው ስራዎች በሙሉ በርኩስ መንፈስ ግብር የተላበሱ ናቸውና እንደው እግዚአብሔር ማስተዋልን ጨማምሮ ይስጠን። ለክፉ ሰሪው ልቦና ይስጥ እንጂ የኔ ውዶች ራሳችሁን ጠብቁ፣ ቤታችሁን ጠብቁ ነው የምላችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።